ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች ለማለት አልበቃችሁም፣ ብዙ አይደላችሁም፣ ገና ትንሽ ናችሁ። አይ ቲንክ 120 ምናምን 100 እንደዛ አካባቢ ደርሻለሁ። ከባድ ነው። ይረብሻል። አሪፍ ነው። እግዚአብሔር ይስጣችሁ። በተንፈሻ ቦታ ትቼ ነበር እሱ መጥቶ ነበር። ታንክ ዩ። ከዚህ በፊት የምታውቁኝ ወይ ደግሞ የኔ ዩቲዩብ ቻናል ተከታታይ የሆናችሁ ሰዎች ላይክ በማድረግ ሼር በማድረግ ተባበሩኝ። አዲስ የሆናችሁ ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ላይ ከዚህ ጋር ተያያዥነት ያላቸው ቪዲዮዎች እየመጡላችሁ ማለት ትችላላችሁ። ስለዚህ ላይክ እና ሰብስክራይብ በማድረግ የሚጀምሩት ጥሩ ነው ማለት ነው። ስለዚህ ዛሬ ምንድነው የምናደርገው ላይቭ ስትሪም አፕ ምንድነው፣ ከዛ ላይቭ ስትሪም አፕ እንዴት እንሰራለን፣ ምን አይነት ሰው ነው ላይቭ ስትሪም አፕ ጋር መስራት የሚችለው የሚለውን ልንገራችሁ። ነገራችን ላይ ቀለል አድርጌ ለማስረዳችሁ ለማንኛውም ሰው ለተማሪም፣ ለወጣትም፣ ለሁሉም ሰው የሚሆን አይነት ስራ ስለሆነ ላይክ እንዴት ነው የምንሰራው የሚለውን በጣም በኢዚ በሆነ ነገር ነው ማሳያችሁ። ስለዚህ የሆነ ላላ ብላችሁ ለመረዳት ሞክሩ። ስለዚህ መጀመሪያ ከትርጉም እንነሳለን። ለምሳሌ ላይቭ ስትሪም አፕ ማለት ምንድን ነው? ላይቭ ስትሪም አፕ ማለት ላይቭ እየሰራችሁ አሁን እኔ እንዳለሁት አላ ግን ቀጥታ ስርጭት ላይቭ እየሰራችሁ የሆነ አካል እናንተ ተመችታችሁት ወይ የሆነ እየዘፈናችሁ ነው ወይ ኖርማሊ ዝም ብሎ የምታወሩት ነገር ተመቼ የሆነ ጊፍት ለእናንተ ሲሰጣችሁ ከዛ ጊፍት ከሚሰጠው ጋር ፕላትፎርም ይቆርጣል፣ እየተወሰነው ደግሞ ለእናንተ ይሰጣል። እንደዚህ አይነት ነገሮች የሚያካሂዱ አፕሊኬሽኖች ላይቭ ስትሪም አፕ ይባላሉ። አቤቱ ከነሰነስከው ከይንቀት ከዛ አይነት ፕላትፎርሞች ምንድነው ፒራሚድ ስኬም የሚባል ነገር አላቸው። እሺ ስለ ፒራሚድ ስኬም ክሊር ላድርግላችሁ ማለት ነው። ስለዚህ እዚህ ጋር የማስቀምጥላችሁ ምስል አለ። ሶስት ምስል በደንብ ይዩት። ለምሳሌ የመጀመሪያው ሰውዬ ስንት ሰው አስገባ? አንዳንድ ሰው አስገባ አይደል? የመጀመሪያው ሰውዬ እኔ ነኝ ብላችሁ አስቡ። ወይ እኔ ነኝ ወይ ደግሞ አንተ ከገባ ለምሳሌ አዲስ የምትገባውን ካላችሁ ኤጀንት የምትሆኑ ሰዎች እናንተ የመጀመሪያው ሰው ለመሆን ነው የምትሞክሩ። ሁሉም ሰው የመጀመሪያ ለመሆን ነው የሚሞክረው። ስትገባ አንተ ለራስህ የመጀመሪያ ነህ፣ ለሆነ አካል ግን ወይ መጨረሻ ጋር ያለው ልጅ ነህ ወይ ደግሞ እዚህ ሁለተኛ ጋር ያለው ልጅ ነህ። ገብቶሃል? ግን ስትገባ መጀመሪያ የራስህ ፒራሚድ ነው የምትገነባው ማለት ነው። እኔ የመጀመሪያ ነኝ ብለህ ካስብክ ትገባለህ የመጀመሪያው። ከዛ ምን አደረግ? ሁለት ሰው ኤጀንት አደረግ ወይ ደግሞ ሁለት ጓደኞችን ፈለግ ወይ ደግሞ ከሌላ እንደዚህ ከዩቲዩብ ከየትም ቦታ ከቲክቶክ የምታውቃቸውን የሆኑ ሰዎች አመጣቸውና ኤጀንት አደረጋቸው። ላይክ እንዳንተ የሆነ የራሳቸው ፒራሚድ ክሬት እንዲያደርጉ አደረጋቸው። እነሱ የት ጋር ናቸው? እዚህ ጋር አንዱ እዛኛው አንዱ ሁለት ልጆች ማለት ነው። ምን አደረጉ? አንደኛው ልጅ ሁለት ልጆች አስገባ። አንደኛው ልጅ ደግሞ አሁንም ሁለት ልጆች አስገባ። ስንት አስገቡ? አንደኛው 3 ልጅ አስገባ፣ አንደኛው 2 ልጅ አስገባ። ያ ማለት ላይክ አንተ ከላይ አለ 2 ልጅ አለ፣ እዛኛው ጋር 3 ልጅ አለ። ስንት የልጅ አለ? 5 የልጅ ልጅ አለ ማለት ነው። ከአምስቱም የልጅ ልጆች ኮሚሽን ታገኛለህ ማለት ነው። 5 የልጅ ልጆች ጋር ኮሚሽን አገኝተህ አላበቃም። ፒራሚድ ስኪም ማለት እንግዲህ ይሄ ነው ለየት የሚያደርገው። ከታች ደግሞ እነዛ 3 ልጆች በዚህ ጋር ያሉት ስንት አስገቡ? 2 ልጆች አስገቡ። በዚህ ጋር ደግሞ ያሉት 2 ልጆች አንደኛው 1 ልጅ አስገባ፣ አንደኛው 2 ልጅ አስገባ። ስለዚህ የልጅ ልጆች ስንት ደረሱ ማለት ነው? 3 ከዛ 4 7 2 9 የልጅ ልጆች አሉ ማለት ነው። 9 ከነሱም ኮሚሽን ታገኛለህ። ላይክ እነሱም ይዘውት ከሚመጡ ሰው አንተ ታገኛለህ። ያ ማለት ላይ ዋናው ፖይንት ወይ ደግሞ ዋናው ስራ አክቲቭ ሆኖ ይሄ የመጀመሪያው ሰው ሆኖ በአንተ ስር በጣም ብዙ ልጆችን ማስገባት ወይ ደግሞ የአንተን ፒራሚድ ስኪም በጣም ማስፋት ነው ዋናው ፖይንት ማለት ነው። ኢማጂን ይሄ ሰውዬ ላይክ መጀመሪያ የገባው 2 ሰዎች ነው ያስገባው። 5 6 አስገብተው ቢሆን ኖሮና ላይክ እነዚህ 2 ከላይ እንዳሉት 2 ሰዎች 3 ሰው ወይ ደግሞ 4 አንተው እነዛ ደግሞ ከታች ያለውን ሰው ይዘው መጣው ቢኖር ኖሮ የዚህ ሰውዬ ኮሚሽን እጥፍ ነው የሚሆን። የዚህ የሰውዬ ፒራሚድ ስር ያሉ ሰዎችን በዛው ልክ እጥፍ ነው የሚሆኑት። ያ ማለት ዛሬ መገኘትህም ላይክ ቫልዩ አለው ማለት ነው። ላይክ በፊት ከነበረ ሰውዬ ለምሳሌ ይሄ 2 ሰው ይዞ ከጀመረ ሰውዬ አንተ ዛሬ ገብተህ ልበልጠው ትችላለህ። ምክንያቱም 4 5 6 ሰው አንዴ ታስገባለህ። ዘንድ እነሱ በስራቸው ብዙ ሰዎች እንዲያመጡ ማድረግ ችሎታ ወይም አቅሙ ካለ ያ ሰውዬን በልጠህ መገኘት ትችላለህ።
ያ ማለት ጊዜው አረፈደም ልል ፈልጌ ነው። ይሄኛው አፕሊኬሽን ደግሞ በጣም አዲስ ስለሆነ ብዙ ኢትዮጵያውያን ስለማያውቀው ቀድማችሁ ብትገኙና ብትሰሩበት በጣም አሪፍ ነው። በጣም ይጠቅማችኋል ብዬ አስባለሁ። መስራት የምትፈልጉ ልጆች እንግዲህ ፕሮሰሱን በደንብ እያያችሁ ዳውንሎድ አድርጉት። ዳውንሎድ ካደረጋችሁ በኋላ እኔን የምታገኙበትን መንገድ በዚህ መልኩ አለ። ቪዲዮውን እዩት። እኔ ታገኙኛላችሁ በዚህ መልኩ ኮንታክት አድርጉ። ወይ ደግሞ አፕሊኬሽኑ ላይ ከገባችሁ በኋላ የኔ አይዲ ነምበር ይሄ ነው ከላይ ማስቀምጥላችሁ። በሱ ሰርች አደርጋችሁ እኔ ማግኘት ትችላላችሁ። ኤጀንት መሆን የምትፈልጉ ምናምን ሰዎች ካላችሁ እንዳልኳችሁ ኮሜንት ጋር የኔ ሊንክ አለ፣ ወይ ደግሞ በዚህ ስልክ ቁጥር ቴሌግራም ጋር ኮንታክት አድርጉ። ሊንኩን እልክላችኋለሁ። ዳይሬክትሊ ራሳችሁን ኤጀንት አድርጋችሁ ሰውንም ኤጀንት እንዴት እናደርጋለን የሚለውን ቪዲዮም አለ፣ ቀላል ቪዲዮ እልክላችኋለሁ። እሱን ታዩታላችሁ። አብረን እንሰራለን ማለት ነው። ይመቻችሁ።